ሰላም ለእናንተ ይሁን የተወደዳችሁ እንደምናችሁ እህታችሁ ህይወት ነኝ። ዛሬ ደግሞ አንድ ቃል ልበላችሁ ብዬ ነው ወደ እናንተ የመጣሁት። ኢየሱስ ጲላጦስ አንድ ከጠየቀው ጥያቄ አንተ እግዚአብሔር ልጅ ነህ ብሎ ሲለው አንተ አልክ አለው። እውነት እኮ የእግዚአብሔር ልጅ ነው። ኢየሱስ ጲላጦስ እስኪገርመው ድረስ ዝም አለ ይላል። በህይወት ውስጥ ትልቁ በተለይ አሁን በዚህ ዘመን ላይ ከባድ የሆነው ነገር ዝም ማለት ነው። ሁሉ ተናጋሪ ነው። ህፃኑ፣ ትልቁ፣ ወጣቱ፣ የተማረው፣ ያልተማረው ሁሉ ይናገራል። ሁሉ በሚናገርበት ዘመን ዝም ማለት ሞኝነት ኢቭን የሚመስልበት ጊዜ ላይ ነው ያለ ነው። ኢየሱስ ስለ ማንነቱ ጠንቅቆ የሚያውቅ ማን እንደሆነ የሚያውቅ ከሰይጣን እንኳን ፈተና ሲቀርብበት አንተ እግዚአብሔር ልጅ ከሆንክ እያለው ነበር። የእግዚአብሔር ልጅነቱን ፕሩቭ ለማድረግ ድንጋዩን ዳቦ ማድረግ አልፈለገም። እሱ እኮ መናን ከሰማይ ያወረደ ራሱ መና የሆነ ነው አይደለ? ኢየሱስ የተናገረው ማድረግ ይችል ነበር። ህይወት ዛሬ ልላችሁ የምፈልገው ነገር ዝም በሉ። ለሁሉ ራሳችሁን ማብራራት አያስፈልጋችሁም። ለሁሉ እየሄዳችሁ ለተባላችሁት ነገር ሁሉ መልስ መስጠት አያስፈልጋችሁም። እኛ እግዚአብሔር እንዲመልስልን እንፈልጋለን፣ ደግሞ ራሳችንን መመለስ እንፈልጋለን። ሁለቱ አንድ ላይ መሄድ አይችልም። አንዱን መምረጥ መቻል አለብን። ባለፈው ቀን ስጡ ብያችኋለሁ። ቀን የማያወጣው የማይገልጠው የማያጠራው ነገር የለም። ምክንያቱም የተደበቀ የማይገለጥ ነገር ስለሌለ። ስለዚህ ኢየሱስ ብዙ በዚህ ቢለው በዛ ሲለው ዝም ነው ያስደነቀው። ዝም ማለቱ ነው። ቢናገር ኖሮ እኮ አይደነቅም ነበረ። ምክንያቱም አካባቢ ያለው ሁሉ የሚናገር ነው። ግማሹ ስቀለው ነው፣ ግማሹ ራሱን ከእግዚአብሔር ጋር አስተካክሏል ነው፣ ግማሹ ሕጋችንን ጥሷል። ብዙ የሚሉት ነገር ነበረ። በብዙ ተናጋሪዎች መካከል የኢየሱስ ዝምታ ነው ጲላጦስን ያስደነቀው። እስኪ ዝም በሉ፣ ዝም በሉ። ስለ ራሳችሁ እግዚአብሔር እንዲናገር፣ ስለ ህይወታችሁ እግዚአብሔር እንዲናገር። የእናንተ መናገር፣ የእናንተ ማብራራት ህይወታችሁ ውስጥ ምንም ለውጥ ማያመጣም። በነገራችሁ ላይ ስለ እናንተ ክፉም ሆነ ደግ የሚሏችሁ ሰዎች ከፍም ዝቅም አያደርጓችሁ። ዝም በሉና ትኩረታችሁ በነገራችሁ ላይ አድርጉ። ህይወታችሁ ላይ አተኩሩ። በራሳችሁ ጉዳይ ላይ አተኩሩ ይላል እግዚአብሔር ቃልና ማብራሪያ ስትሰጡ እያቋረጣችሁ ነው ከምትሄዱት ነገር። ማብራሪያ ስትሰጡ እግዚአብሔር እንድታወሩት ከሚፈልገው ነገር መንገድ ጥሳችሁ እየወጣችሁ ነው የምትሄዱት። ታውቃላችሁ፣ ኢየሱስ ሲሞት አንዱ ወታደር ልክ ፀሐይ ብርሃኗን ስከለክል የቤተ መቅደስ መጋረጃ ሲቀደድ ያ ሁሉ ነገር ሲሆን እንዲያል በርግጥ አለ ይሄ የእግዚአብሔር ልጅ ነው። እየሞተ የእግዚአብሔር ልጅነቱ ተገልጧል። እንኳን በህይወት ኖሮ የሞተ እያስነሳ ታውቃላችሁ፣ በማርቆስ 1 ላይ እኮ ገና አጋንንቶች ከሩቅ ሲያዩት የእግዚአብሔር ልጅ ያለ ጊዜያችን ልታጠፋ መጣ እያሉ ነው የጮሁት። ለማንም እንዳይናገሩ ዝም እንዲሉ ነው ያዘዘው። ኢየሱስ ፈውሶ አድኖ እንኳን ማንነቱን ገልጦ እንኳን ለማንም እንዳትናገሩ እያለ ሲናገር እናያለን። በዝምታ ውስጥ የሚሰራ የእግዚአብሔር ማዳን አለ። አባቶቻችን ስለ ራሳቸው ሲከራከሩ አላየንም። ስለ ራሳቸውን ስም ለማጥራት ሲሄዱ አላየንም። ግዴላችሁም፣ ሁሉ በጊዜው ውብ ይሆናል። እናንተ ግን እግዚአብሔር ባወራችሁ ላይ ሆኖ እግዚአብሔር በነገራችሁ ላይ ቆዩ። በዝምታ ውስጥ የሚገርም የእግዚአብሔር ማዳን አለ። ዘመናችሁ የተባረከ ነው። እችን መልእክቴ ለአንድ ሰው አቅርቡልኝ። እህታችሁ ህይወት ነኝ።